ልቀቀኝ በእናትህ። ምንም እናወራው ነገር የለም። ሁሉን ነገር ነግራኛለች። በእድሜ እንደምበልጥ የዚህ ዘመን ፍቅር እንደማይሆን ሁሉ ጭምር ነግራኛለች። ማን ደግሞ ተንከባከቢኝ። መልካም ቀን። እኔ የምልሽ ነይ እስቲ። ስራ የለሽም እንዴ? ለጊዜው የለኝም፣ ግን እየፈለኩ ነው። በአሁን ጊዜ በአሁን ዘመን ካለ ስራ አይከብድም? አያምር? ምንድን ነው? ሰርፕራይዝ ላደርጋት ነው። ልጄ ከአንተ ይበልጥ አላውቅም። አልቸኮልክም? ታገቢኛለሽ? ቀለበት እኮ የለም። አይ አልማዝ፣ እኔ አልማዝ እያለሁ የማንም ጨምላቃማ ሲጨማለቅብህ ማየት አልፈልግም። ወያል ምዬ ደህና ናችሁ? ምን ሆነሽ ነው? ደህና ናችሁ? ወንዴ ደህና ነው አልምዬ? እናት አይጠየቅም እንዴ? ጣል ጣል አረግሽኝ እኮ። መቼም የወንዴ ነገር አይሆንልሽም። ኧረ እሱ ደህና ነው። የእውነት አልምዬ ሁሌ ነው የማስባችሁ። ያው ታውቂያለሽ፣ እሱ ችላ ብሎኛል። ርቄው ካልሆነ ልረሳው አልችልም። ለዛ ነው አልምዬ። አንቺስ ጤናሽስ እንዴት ነሽ? አይ ትዝታ እባክሽ ሰሞኑን አሞኛል። ትንሽ ደሜ ከፍ ዝቅ እያለ ነው። አንቺስ እንዴት ነሽ ታዲያ? ጠፋሽ እኮ። እንዴት ነው ፍቅረኛ ነገር ያዝሽ እንዴ? አይ አልሚ መቼ እንዴ ፍቅር ወጣልኝና ርቆኝ እንኳን ሁሌ ነው የማስበው። እንዲሁ ለጨዋታ አልኩሽ እንጂ እሱስ አውቃለሁ። እኔ የምልሽ ትዙዬ አንድ የምስራች ልንገርሽ። የምስራች? ንገሪኝ። የምን የምስራች? አንድ እዚህ ግቢ የማትባል ሴት ይዞ መጥቶ ነበር። እባክሽ እኔ አጣጥዬበት ችላ ብሎ ነበር። ይልቅ እድልሽን ተጠቀሚበት። ትዙዬ ዝም አትበይ እባክሽ፣ ገለጥ ገለጥ በይበት። ችግሩ አንቺ ጋ ነው። እንደው የልብ ትቢት ይዞት ነው እንጂ እኮ ልቡም አንቺ ጋ ነው። እስኪ ነገ ብቅ በይና 8 ሰዓት ላይ እንጫወታለን። እሺ እሺ አልምዬ፣ ደስ ይለኛል። እመጣለሁ። እሺ ትዙዬ፣ ሰላማዊ ልክ ነሽ አሉ። ደምሽ ትንሽ ከፍ ብሏል። ምንድን ነው የምትጨነቂበት? ወይም ደግሞ ያልተፈቀደልሽን ምግብ ይበላሽ? የምግብ አይደለም ይሄው እንደሰኗ የሚበጀውን አያውቅም። የሚሆነውን ሴት መምረጥ አይችል። እኛ እኮ እንደናንተ በሁለት አእምሯችን አናስብም። ትዙዬ እንዴት ናችሁ? እንዴት ነሽ አሉ? አለሁልሽ። ደህና ነሽ? ደህና ነሽ? አለሁልሽ። ተሻለሽ? እንዴት ነሽ? ደህና ነኝ። ምንም ማለት ነው። ዶክተር መስፍን ይባላል። ትዝታ እና አልሚ እንዴት ነሽ? አይ ተይኝ፣ ይኸው ደምሽ ከፍ ብሏል እያለኝ ነው ዶክተር። እና ታዲያ ምን ይሻላል? ቀላል ነው። አለመጨናነቅና ያልተፈቀደላትን ምግቦች ባለመብላት በቶሎ ታገግማለች። በቃ እኔ ልሄዳለሁ። ከሆስፒታል እየተደወለልኝ። እሺ ዶክተር መስፍን ሰላም። እሺ በሉ። ስላወቅኩሽ በጣም ደስ ብሎኛል።
ዛሬ ምን እግር ጣለሽ? አልሚን ለመጠየቅ አንተም ናፍቀኝ። ማነች? ማለት ትባላለች፣ ጓደኛ ናት። አለባበሷ ግን አይመስልም። ባዘር እንዴት ናት? ደህና ነች። እንዴት ነህ አንተ? እግዚአብሔር ይመስገን። እንዴት ነሽ? የሚገርመው ነገር ልክ እንደ እናትሽ ነሽ። እያደር አበባ ነው የምትመስይው። ማህሌት፣ አንቺ ማህሌት፣ ነይ እስኪ የሚገዛዛውን ዕቃ ግዢና ነይ። ይሞቃል። ሞቀሽ? ትንሽ ሙቀት አለ። እኔ የምልህ ወንዴ፣ እዛ ድሮ የምንሄድበት ሬስቶራንት ይሄዳል? አልፎ አልፎ ይህ ቦታ ታስታውሳለህ? ይህንን ፎቶ ወዳለችው እንዴ? አይሆንም ወንዴ፣ ማስታወሻ ነው። አይቻልም፣ የእውነት አይቻልም፣ 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 አይቻልም። ጭራሽ ነው የማላደርገው። ይሄ ፎቶ አይደለትም። ውይ እረስቸው መሀልዬ። እስኪ እባክሽ ቄጤማ ግዢና ነይና ቤቱን ሞቅ ሞቅ አድርጊው። እንደ ገና እዛ አስፋልት ዳር ሂጂ። ኧረ እዚህ ሱቆቹ ጋር አለልሽ ማዬ። ምን ሆንሽ? ደከመሽ እንዴ? ቆይ ምን ማለት ነው ግን? አትመስልም ማለት አንተም በደሞ ጓደኛዬ ናት ማለት እጮኛዬ ናት እኮ ነው ማለት የነበረብህ እንዴ ወንዴ። ቆይ አንተ ካልደገፍከኝ ማን ነው የሚደግፈኝ? እሺ ይቅርታ ውዴ፣ ነው እንዲቀር ያስባልሽ ያልመሰለኝም ነበር። ይቅርታ። አዎ ይሄ ነው ቅር ያስባለኝ። ሁሉ ነገር እያስጠላኝ። ምንድነው? ቆይ እኔ ወንድዬ እናት ሊያስቀምጡኝ አልቻሉ። ከኔ ጋር እንደ ልጅ ፉክክር ይዘዋል። ይኸው አንተ ደግሞ ይሄን ያህል? አዎ ውዴ፣ ከአቅሜ በላይ ሆኖብኛል። እኔ ለፍቅራችን ብዬ ነው ችዬ እየኖርኩ ያለሁትኝ። ወንዴ ፍቅራችን ድንበር ሊኖረው ይገባል። በቃ ይቅርታ ማይ፣ አንድ ያለችኝ እሷ ናት። በዛ ላይ ታውቂያለሽ፣ ታማሚ ናት። ይሄ ንዴት፣ ብስጭት የሚባል ነገር ደግሞ ያበስባታል። በተቻለኝ አቅም እንድታስተካክል እነግራታለሁ። እሺ እሺ እሺ። ያረብሽ ነው ወዛጋ
ውዴ ምግብ ደርሷል። ወይ አንበሳ ጀግና እንደኛ ነሽ እማ። ኧረ የዛሬው ምግብ እራሱ በጣም ይለያል። የዛሬው ምግብ ስንብሎሽ ነው? ውጫው እናቱ የወለደችው ጨው። ወይኔ ጨጓሬ! ኧረ እኔ ራሴ ሰርቼ ቀምሼ ነው ያቀረብኩት። አለማዬ በእናትሽ አትከራከሪ። እየቀመሰ ነው አይደል? ምንድነው እንዳለ ጨው በጨው አድርገሽዋል። ነገ ሆስፒታል መሄድ አለብኝ። ይሄ ለግፊት የራሱ ጥሩ አይደለም። ውይ ሄሎ ማዬ፣ እንዴት ነሽ? ጤናሽስ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። ሰሞኑን ደህና ነኝ። አንቺስ? እጮኛሽስ እንዴት ነው? እሱ ደህና ነው እናቴ። እናቱ ግን የወደደችኝ አይመስለኝም። እንዴ ለምን? አላቅም። ይኸው ካገኘችን ጀምሮ መጥፎ ሰው ነው የሆነችብኝ። እማዬ፣ እኔ ግን ጨካኝ ነኝ እንዴ? ኧረ አይደለሽም የኔ ልጅ። እኔ እንጃ አላቅም። መጥፎ ሰው እንደሆንኩ እየተሰማኝ ነው። እንዴ እጮኛሽ ምን ይላል? አትነግሪውም እንዴ? ነግሬዋለሁ እኮ፣ ግን አሁን ድጋሜ ደግሞ እንዲህ ነው ብሎ መናገሩ ለእኔ ሀሜት ነው የሚመስለኝ። እሱም ደግሞ እናቱ በጣም ስለሚወዳት በቃ የምትለው ነገር ሁላ እውነት ነው የሚመስለው። እኔ ደግሞ በዚህ የተነሳ እሱን ማጣት አልፈልግም። ወይ ልጄ አይዞሽ፣ በደንብ ስታውቅሽ ትቀየራለች። እረም አይመስለኝም። ከሱ ጋር ህይወቴ እንድቀጥሉላ እኮ አትፈልግም። ምን አይነት ጉድ ነው እንግዲህ። እናቱ ነች፣ አታገባው። በቃ እናቴ እደውልልሻለሁ። መጡ መሰለኝ። እሺ በቃ እሺ እናቴ። እሺ ልጄ አይዞሽ፣ በቃ ተስፋ እንዳትቆርጭ። እሺ ቻው። ወንዲ አሁን እንዴት ናቸው? አይ አሁን ደህና ናት። ትንሽ ደግሞ ከፍ ብሏል ብለው ነበር። አሁን ይስተካከላል። ማይ ቢሮ መሄድ አለብኝ። የቀጠርኩት ሰው አለ። በሉ በቃ ልጄ ቀስ እያልክ ሂድ። እሺ ማታ ስንመጣ ደግሞ እንለቀዋለን። በቃ አይ ቁጭ በይ። ቻው። ምንድነው ስራሽን የዘነጋሽው? እግሪሽ ሳይደርቅ ገና ቤቱን ዝርክርክ አደረግሽው እንዴ? ሴት አይደለሽ እንዴ? ሂጂ ለእግሬ ውሃ አምጪ። አንቺማ ልትገልይ ነበር። በጣም ይቅርታ። ትሰሚያለሽ? ሁለተኛ ኩሽኔ እንዳትገቢ። አንቺ ምንም ሙያ የለሽ። እንዱ ብቻ ቤቱን እየተልመጠመጠሽ እሱ እየለፋ ያብላሽ። ዞር በይ ሊበናሽ ካጠገቢ። እማ እንዴት ነሽ? ደህና ናቸው። አረ ወንድዬ እኛንም እያሰብከን? አይ ውዴ በቃ ትቀኛለሽ አይደል? አረ በጭራሽ የእኛን ነገር እያሰብከው ለማለት ነው። ህይወቴ እኮ ነሽ። እንዴት እረሳሻለሁ?
ፕሮግራማችንን መቼ ሳረሳችሁ ማለት ተዘጋጅተሻል? ማታ እንወጣለን። እሺ ተዘጋጅቼ ነው ጠብቅ። በቃ መጣሁ። እሺ እኔ ውድ ስላረሳሁ አመሰግናለሁ። እሺ በጣም ነው የማፈቅር። እኔም ውዴ አፈቅርሻለሁ። ማይታ አመሰግናለሁ። እማስ አሁን እዚህ ነበሩ። እኔ እንጃ ምናልባት መኝታ ቤት ገብተው ይሆናል። እማ 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 ምነው አመመሽ እንዴ? አዎ አመመኝ። ትንሽ ብርድ ብርድ እያለኝ ነው። ሰውነቴ ይንቀጠቀጣል። አጥሚት ወይም ሾርባ ነገር ይሰራልሽ? ካላስቸገርኳት። እሺ እንዴ እማ ምን ማለትሽ ነው? ከዚህ በኋላ እኮ ቤተሰብ ሆናለች። ማስቸገር ምናምን የሚባል ነገር የለም። እሺ ማሂ። አቤት። የማን ትንሽ አሟታል። አጥሚት ወይም ሾርባ ነገር ትሰሪላታለሽ? እሺ ማሂ በጣም ይከፋሽ። እንደዚህ ሆና መሄድ አልቻለም። ምንም ችግር የለውም። ሌላ ቀን ነው። በጣም ተነሞች በጣም አመሰግናለሁ ስለምትረጂ። እኔ የምልሽ አልምዬ የለችም እንዴ? የለችም። ሰሞኑን ስራ ገብታለች። አንቺም የሆነውን ነገር ሁሉ አጣሪ ብለሽ ዝም አልሽ። እዛ በፊት የነበረችበት ቦታ ሄደሽ አልጠይቂም ነበር? አዎ አልምዬ አጣርቼ ነበረ። አከራዩን አናግሬያቸው ነበረ። ምን አሉሽ? እንደዛ ተቸግራ ስትኖር የት ነበርሽ? ቀን ሊወጣላት ሲል መፈለግና መኳተን አላሉኝም? ድሮም ማወቅ ያለች ድሃ ልጅ ልትጠቀምበት መሆኑን። ትዝታ ጊዜ የለንም። ይሄ ጋብቻ ሊፈጸም 3 ወር ነው የቀረው። በዚህ ጊዜ ውስጥ ይሄን ልጅ ከጉድ እናውጣ። እሺ አልሚ፣ የቻልኩትን እጥራለሁ።
እንዴት ዋላችሁ? እንዴት ዋልሽ? ምን ነው ጮክ ብለሽ አየሽኝ? የማንን ሸሚዝ ነው የለበሽው? የወንዴ። ቆይ ግን አንቺ ትንሽ ስርዓት የሚባል ነገር አልፈጠረብሽም? አንቺ ለእኔ ስነ ስርዓት እያስተማርሽኝ ነው? አውቄ ዝም ስላልኩሽ ነው አይደል የሁላ ነገር የሆነው? ቆይ አንቺ እንዴት ትንሽ ለራስሽ ክብር አይኖርሽም? አንቺ ድሃ የድሃ ልጅ ድሃ የድሃ ልጅ አንቺ እኔ ቆይ ትዝታ ምን ሆነሽ ነው? ከዚህ በፊት አድርገሽ የማታውቂው ነገር አሁን የምታደርጊው ምን ሆነሽ? አትዋሽ። አሁንም ቢሆን ትወደኛለህ። ካንተ ይምጣ ብዬ ጠበቅኩ፣ ግን አንተ በዝምታ አሸማቀከኝ። ይኸውልሽ ትዝታ፣ ስለተፈጠረው ነገር በጣም ይቅርታ። በቃ አንቺ ባሰብሽው መንገድ እኔ አላሰብኩትም። ከሌላ ወንድ ጋር ምንም አይነት ስሜት እንዳይኖረኝ አደረከኝ። ይሄ እንደሆነ እንኳን እያወቅኩኝ ምንም ተስፋ ልቆርጥ አልቻልኩም። ይቅርታ ትዝታ፣ ይሄንን አሁን የምናደርግበት ጊዜው አይደለም። እሺ ለምን አደረግኩ አለች? ዝናብ መቷት ነበር። ልብሷ እኮ እርጥብ ስለሆነ ነው የመጣችው። ወይኔ በቃ ምክንያት አያጡ። ቢሆንም ይሄ አንተንም እኔንም መድፈር ነው። አረ እንደዛ አይደለም፣ ካለን ቅርበት አንጻር እኮ ነው። እንደዚህ የሚባል ነገር የለም ወንዴ። እኔ ስለ ወደፊቱ እየሰጋው ነው። ሁሉንም ነገር እየነገርኩክ አንተ እንድታዝና እንድትበሳጭ አልፈልግም። አፈቅርሃለሁ። በእነዚህ ጉዳዮች ደግሞ አንተን ማጣት አልፈልግም። እሺ የኔ ፍቅር፣ እነዚህ ግን ሀሳብ አይገባሽ። ለማንኛውም አስተካክላለሁ። እነዚህ ሰዎች የት ሄደው ነው? ቆይ እስኪ ልደውል። ምነው በእሑድ ቀን ቤቱን ጭራ አደረግከው? ቡና ላፈላ ብዬ ነበር። ቢሮ ገብቼ ነው። ነገ የማስረክበው ፋይል አለ። እሷም የለች እንዴ? የት? አንተ የማታውቀው ከኔ መደበቅ ጀመርክ እንዴ? እንዴ ለምንድን ነው እንደዚህ የምታረቁኝ? ቢያንስ እንኳን ለመምረጡ አረዳትም። አረ የማን መድከም ነው። ዶክተር መስፍን እኮ እንቅስቃሴ አድርጊ ብሎኛል። የት ሱቅ ነው አሁን ያለችው? እባክህ እንደዛ አታስብ። ደስ እንዲላት አብሬያት ልሁን። ቦታው የት ነው? በጣም ሰፍቶሻል። በዛ ላይ ደግሞ አላማረብሽም። አቤት ማቤት። ችግር የለውም። እሷን ታያት ላይ ትሰሚያለሽ? ቀይን ያሹ። ይቅርታ፣ ይህ ምንድን ነው? ከልጅ አናት ላይ ውረጅ፣ ከልጅ ራቂ። የዛችን የእናትሽን ህይወትና ያንቺን ህይወት ቀይሪበት። እንዲሄድ እየከፈልሽኝ ነው? ልጅሽ እኮ በጣም ያፈቅረኛል። ቆይ ግን አንቺ የእሱ ልብ ቢሰበር ምንም አይሰማሽም? እሱን ለእኔ ተይልኝ። የኔና የሱ ግንኙነት በገንዘብ ሳይሆን በፍቅርና በህሊና ላይ የተመሰረተ ነው። ይቅርታ፣ ይሄ ለኔ ያስፈልገኛል። ኦኬ፣ ካላስፈለገሽ ደስ ይለኛል። ትሰሚያለሽ? እድሜ ልኬን እየገዛሁሽ እኖራለሁ። ምርጫው አንቺ ነው። ቆይ ግን አንቺ ምን አይነት ልብ ነው ያለሽ? ትንሽዬ ፍቅር እንኳን አልፈጠረብሽም?
ነው።